ኦሪት ዘጸአት ምዕራፍ 11 እግዚአብሔርም ሙሴን በፈርዖንና በግብጽ ላይ ገና አንዲት መቅሰፍት አመጣለሁ፣ ከዚያ ወዲያም ይለቃችኋል። ሲለቃችሁም አባሮ ይሰዳችኋል። ወንዱ ከወዳጁ ሴቲቱም ከወዳጇ የብርና የወርቅ ዕቃ ይሹ ዘንድ በሕዝቡ ጆሮ ተናገር አለው። እግዚአብሔርም በግብፃውያን ፊት ለሕዝቡ ሞገስን ሰጠው። ሙሴም በፈርዖን ባሪያዎችና በሕዝቡ ፊት በግብፅ አገር እጅግ የከበረ ሰው ነበረ። ሙሴም አለ፣ እግዚአብሔር እንዲህ ይላል፣ በእኩለ ሌሊት እኔ በግብፅ መካከል እወጣለሁ። በግብፅም አገር ያለ በኩር ሁሉ በዙፋኑ ከሚቀመጠው ከፈርዖን በኩር ጀምሮ በወፍጮ እግር እስካለችው እስከ ባሪያይቱ በኩር ድረስ የከብቱም በኩር ሁሉ ይሞታል። በግብፅም አገር ሁሉ አስቀድሞ እንደርሱ ያልሆነ ኋላም ደግሞ የማይሆን ታላቅ ጩኸት ይሆናል። እግዚአብሔር ግን በግብፃውያንና በእስራኤል መካከል እንዲለይ እንድታውቁ በእስራኤል ልጆች መካከል ከሰው ጀምሮ እስከ እንስሳ ድረስ ውሻ ምላሱን አያንቀሳቅስባቸውም። እነዚህም ባሪያዎች ሁሉ አንተ ውጣ፣ የሚከተሉህም ሕዝብ ሁሉ ይውጡ እያሉ ወደ እኔ ይወርዳሉ፣ ለእኔም ይሰግዳሉ። ከዚያም በኋላ እወጣለሁ። ሙሴም በጽኑ ቁጣ ከፈርዖን ዘንድ ወጣ። እግዚአብሔርም ሙሴን ተአምራቴ በግብፅ አገር ብዙ እንዲሆን ፈርዖን አይሰማችሁም አለው። ሙሴና አሮንም እነዚህን ተአምራቶች ሁሉ በፈርዖን ፊት አደረጉ። እግዚአብሔር የፈርዖንን ልብ አጸና፣ የእስራኤልንም ልጆች ከአገሩ አልለቀቀም።